የሉቃስ ወንጌል ምዕራፍ 19 ከ1 እስከ 10 ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደ ፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው ይላል። ባለፈው ስናጠና 18:35 ላይ ወደ ኢያሪኮ በቀረበ ጊዜ ይላል ኢየሱስ ክርስቶስ ኢያሪኮ የምትባለው ከተማ ሳይገባ ቀደም ብሎ መግቢያው ላይ የተከሰተ ታሪክ እናያለን። አሁን ደግሞ ኢየሱስ ክርስቶስ እዛው ኢያሪኮ አካባቢ ላይ ሆኖ ነው የምናየውና እስቲ ምንድነው የሆነው? የት ነው ኢየሱስ ያለው? ከቁጥር 1 እንጀምርና ማይካችንን እየከፈትን እናወራለን። ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር ይላል። በዛ ነው አልፎ የሚሄደው። በዛ ኢያሪኮ ገብቶ በዛ ነው አልፎ የሚሄደው። ግን በዚህ አጋጣሚ ስሙ ዘኪዮስ የሚባል ሰው የቀረጥ ሰብሳቢዎች አለቃ የሆነ ሰው ነበረ። ቁመቱ አጭር ነው። ኢየሱስን ግን ለማየት ይጓጓ ነበር። ግን ከሕዝቡ ብዛት የተነሳ ቁጥር 1 ላይ የሆነውን ነገር ብቻ ታሪኩን ስንናገር ቀጥታ መጽሐፉን ማንበብ ሳይሆን በራሳችን ቃላት ምንድነው የሆነው? ለምሳሌ ይህን ታሪክ ለልጆች እያካፈልን ነው እንበል፣ እያስተማር ነው እንበልና ለልጆች ስናስተምር አንድ ጊዜ ብለን ነው አይደለም እንጀምረው። ኢየሱስ ክርስቶስ እንደዚህ ያደርግ ነበር፣ እንደዚህ ይወጣ ነበር፣ ይገባ ነበር። ከዛ የሆነ ሰው አገኘ አጭር፣ ሌሎች ደግሞ እድል እንዲያገኙ፣ ለሌሎች ደግሞ እንደዚህ ታሪኩን አሁን የራሳችን እንድናደርገው ውስጣችን እንዲቀር ለማድረግ ቃል በቃል በየሐረጉ ስንሄድ ጥሩ እንረዳዋለን። እስቲ ምንድነው የሆነው? ሂሩት አንድ ቁጥር ጽፋለች። በሬዱ ሐሳብሽን ባጭሩ ለይና። እሺ በቃ አንድ ቁጥር ላይ ያለው ኢየሱስ ወደ ኢያሪኮ ገብቶ በዛ ያልፍ ነበረ። ባለፈው ወደ ኢያሪኮ እንደቀረበ ነበረ። አሁን ደግሞ በኢያሪኮ አልፎ እንደሚሄድ ነው የምናገር። ጥሩ። ኢየሱስ በኢያሪኮ አልፎ ይሄድ ነበር። እቺ ነች አንድ ሐሳብ ነው። ቀጥለው ደግሞ ሌላ ሂሩት። በኢያሪኮ ውስጥ የቀራጮች አለቃ የሆነ ዘኪዮስ የሚባል ሰው እንደነበረና ኢየሱስ በዛ ያልፍ እንደነበር። ኢየሱስ በኢያሪኮ ገብቶ ያልፍ ነበር ማለት ከተማ ውስጥ ገብቷል። ባለፈው ጊዜ ስናጠና ከተማው ጫፍ ላይ መግቢያው ላይ ነበረ። አሁን ደግሞ እዚህ ክፍል ጋር ስንመጣ ታሪኩ እያደገ እየጨመረ ነው የሚሄደው። ስለዚህ ኢየሱስን ባለፈው በሩ ጋር ነው መግቢያው ጋር ነው ያገኘነው። አሁን ደግሞ ከተማ ውስጥ ገብቶ ከከተማው እየወጣ ነው ያልፍ ነበር። ወደ ከተማዋ ገብቶ ያልፍ ነበር ነው የሚለው። አሁን እያለፈ እያለ ነበር። ልክ እያለፈ እያለ እዚያው ከተማ ውስጥ ደግሞ ባለፈው ጊዜ ምንድነው ያገኘነው? አይነ ስውር የሆነ ቁጭ ብሎ የሚለምን ሰው ከተማው መግቢያ ላይ አገኘን። አሁን ደግሞ ስንመጣ ማንን ያገኘነው? የቀረጥ ሰብሳቢዎች አለቃ የሆነ አንድ ሰው ነበረ። ማን ነው ይሄ ሰው? ዘኪዮስ ይባላል። እስቲ ዘኪዮስ ምንድነው መገለጫው?
እዚህ ክፍል ላይ ስለ ዘኬዎስ የሚናገረው ነገር አለ። ምን አይነት ሰው ነው? ዘኬዎስ የቀራጮች አለቃ ነው በስራው እንትኑ ደግሞ በጣም ቁመቱ አጭር የሆነ አይነት ሰው ነው። ኦኬ የቀራጭ አለቃ ነው፣ ቁመቱ ደግሞ አጭር ነው። በጣም ጥሩ። እሺ ምንድነው ሌላ የሚገለጥበት ባህሪ ያለው? ያልጠቀሳችሁትን እስቲ ጥቀሱ። ሂሩት ልናገር የኑ አጭር፣ ዘጸአት አጭር ብላለች። እሺ ቀጥይ። ዘኬዎስ የቀራጮች አለቃ እንደመሆኑ መጠን ባለጸጋ ሰውም ነበር። የቀረው ባለጸጋ ሰው መሆኑን ነው 2 ቁጥር ላይ የሚገልጸው። ነበረ ባለጸጋም ነበረ ወይ ደግሞ ሀብታም ነበር ይላል። ቴንክ ዩ። እሺ ይሄ ሰውዬ የቀራጮች አለቃ ነው፣ ሹም ነው። እንደገና ደግሞ ቁመቱ አጭር ነው፣ ደግሞ ባለጠጋ ነው። ሌላስ ነገር? ኦኬ አባይነሽ በቀራጭነቱ ምክንያት በሰዎች ሁሉ ዘንድ የተጠላ ነው። እሺ በአይሁድ ዘንድ በተለይ አይሁዳውያን ቀራጭን አይወዱም። ከታች ከእንትን ጋር ሊበላ ገባ የሚለው ይገልጸዋልና እንደዚህ አይነት ነው። ኢየሱስን ቴንኪው ሂሩት። አያችሁ አሁን ጥሩ እየመጣችሁ ነው። የጥናት መንፈስ ኢየሱስን የሚያውቀው በዝና እንጂ በአካል አያውቀውም። ሂሩት ታች ላይ በዝና እንጂ በአካል አያውቅም ማለት ስለ ኢየሱስ ሰምቶ አያውቅም። ቴንኪው በጣም እንደገና መሱ ኢየሱስን ማየት የሚፈልግ ሰው ነበር። አያችሁ ኢየሱስን ማየት ይፈልጋል፣ ጉጉት አለው። ስለ ኢየሱስ ሰምቷል ግን በአይን አይቶት አያውቅም እና ኢየሱስን ማየት የሚፈልግ ሰው ነው። ጥሩ። ይሄ ሰው ታዲያ ምንድነው እዚህ ክፍል ውስጥ የተገለጠበት ነገር መንገድ ምንድነው? ሸሎሚት የአብርሃም ዘር ብለዋለች። ዋው አያችሁ በጣም በጣም ግሩም የሆነ ጥናት እስከዛሬ ካጠና ነው ማለት ነው። የአብርሃም ዘር ነው። ከዚህ ውስጥ ዘኬዎስ ማን ነው የሚለውን ተመልከቱ። ይሄ ሁሉ ነገር ነው የወጣው። ጥሩ። ምን ሆነ ዘኬዎስ? ዘኬዎስ ኢየሱስንም አይቶ አያውቅም፣ ለማየትም ጉጉት ስለነበረው ከህዝቡ ብዛት የተነሳ ግን ማየት አልቻለምና ሮጦ አንድ ሾላ ዛፍ ላይ ወጣ ከፍ ብሎ ለማየት። እንግዲህ ዘኬዎስ ማን ነው የሚለውን ነገር አይተናል። አንደኛ በወቅቱ ባለስልጣን ነው፣ የቀራጮች አለቃ ነው። ቁመቱ አጭር ነው። በብዙ ደግሞ የበለጸገ ሰው ነው፣ ባለጠጋ ሰው ነው። ይሄ ሰው እንግዲህ ከዚህ ውጪ ያሉ ነገሮችን አንስተናል። በዝርያ ከወሰዳችሁ አይሁዳዊ ነው፣ የአብርሃም ዘር ነው፣ የአብርሃም ልጅ ነው እሱ። ስለ ኢየሱስ በዝና ያውቃል ሰምቶ፣ ኢየሱስን ግን አያውቅም፣ አይቶት አያውቅም። ስለዚህ ኢየሱስ እንዳጋጣሚ ሆኖ በርጤሜዎስ ይለምንበት በነበረበት ስፍራ ሲያልፍ በርጤሜዎስ እድሉን ተጠቀመ። እቺ እድል ልታመልጠኝ አይገባም ብሎ ብሎ ጮኸ፣ በቃ ማረኝ ብሎ። አሁን ደግሞ ከተማ ውስጥ ገባና ከከተማው ሲወጣ ትዝ ይላችኋል፣ ቀረጥ ሰብሳቢዎች የሚቀመጡበት ስፍራ ማቴዎስ የሚባል የጌታ የኢየሱስ ክርስቶስ ደቀ መዝሙር ሌዊ ይባላል እና ሌላ ስሙ ቀረጥ መሰብሰቢያው ላይ ቁጭ ብሎ ቀረጥ እየሰበሰበ ያለ ነው ጌታ ና ተከተለኝ ያለው። ብዙ ጊዜ አይታችሁ ከሆነ ቀረጥ ሰብሳቢዎች የሆነ እንደኛም ሀገር ስናይ ከገበያ ውጪ ሰው ተገበያይቶ ሲወጣ ገበያ ደጃፍ ላይ፣ አሁን ክፍለ ሀገር ባለፈው እጄ ነበር ማዘር ታማና በግ ገዝተን ስንወጣ በር ላይ ደግሞ ቀረጥ ክፈሉ ብለው ቀረጥ አስከፈሉ። እንደዚሁ ኬላ አካባቢ ላይ ምናምን ቀረጥ ሰብሳቢዎች ይቀመጣሉ፣ እንትኑም ስለሆነ ከተማ መግቢያ ላይ ወይ መውጫ ላይ። ስለዚህ ልክ በዚያ ደግሞ ሲያልፍ ዘኬዎስ ስለሱ የሰማው ሰው፣ ዝናውን የሰማው ሰው በዚያ ሲያልፍና ብዙ ህዝብ ሲከተለው ሲንጋጋ አየ። ይሄን ሰውዬማ
ዛሬ ማየት አለብኝ አለ። ስለዚህ ፍላጎት ሆኖ እንዳይቀር አንድ የሚገድበው ነገር አለ። ጌታ ይባርካችሁ። ኮመንት ላይ የጻፋችሁ ሰዎች ብሪቱ ማየት ፈልጎ ዛፍ ላይ ወጣ፣ ሂሩት ኢየሱስን ለማየት ያለውን አማራጭ ሁሉ የተጠቀመ ሰው ነው። ኢየሱስን እንደማየው እንጂ ኢየሱስ እሱን እንደሚያውቀው አያውቅም። ኢየሱስን እንደሚያየው እንጂ ኢየሱስ እሱን እንደሚያየው አያውቅም። ዌልካም አቤ። ተመልከቱ እንግዲህ ይሄ ሰው ልክ በርጤሜዎስ ቻሌንጅ እንደነበረው ሁሉ እርሱም ቻሌንጅ አለው። የበርጤሜዎስ ቻሌንጅ አንደኛ አይነ ስውርነቱ ነው። ሁለተኛ ነገር ደግሞ ደቀ መዛሙርቱ እድል አልሰጡትም ጌታ ኢየሱስ ክርስቶስ ጋር ለመቅረብ። ስለዚህ ዘኪዮስ እስቲ ምንድነው ቻሌንጁ? ተግዳሮቱ ጌታን ማየት ይፈልጋል፣ ግን ጌታን ለማየት ተግዳሮት ነበረበት። ምንድነው ተግዳሮት? ጭር ስለነበረ ቁመቱ። በጣም ጥሩ። የቁመቱ ማጠር ሂሩት ታች ላይ ብላለች፣ ብሪቱ አጭር ስለሆነ ብላለች። ጥሩ፣ አንድ ቻሌንጅ ነው ይሄ። ሌላ ቻሌንጅ ኖረው ይሆን? እሺ፣ ቁመቱ አጭር ከመሆኑ እና ህዝቡ ብዛት የተነሳ ብላለች ሂሩት። እንደዚህ የቁመቱ ማጠር፣ የህዝብ ብዛት፣ ዘጸአት፣ የሰው መብዛት፣ አባይነሽ ቀራጭ ስለሆነ ቴንኪው። አያችሁ፣ አሁን በደንብ መጥቶልናል። ባለፈው ጊዜ የበርጤሜዎስን ታሪክ ስናነሳ በርጤሜዎስ ቻሌንጁ የነበረውን ነገር አይተናል። ዛሬ ደግሞ የዘኪዮስን ስናጠና የዘኪዮስ ቻሌንጅ፣ ዋናው ቻሌንጁ እንግዲህ ቁመቱ ነው። ቀጥሎ ደግሞ ህዝቡ ብዙ ነበር። ስለዚህ እንደፈለገ እንደመጣ መጥቶ መንካት አይችልም፣ መገናኘት አይችልም፣ ወይም ሊያየው አይችልም። ሶስተኛው ነገር ደግሞ ቀራጭ ስለሆነ ይሄም ራሱ አንድ ቻሌንጅ ነው። ባለፈው ስለ ቀራጭ በደንብ ገብቷቸዋል። አይ ቲንክ ቀራጭ የሆነው ክፍል እስራኤል በሮም ቅኝ ግዛት ውስጥ ስለሆነች ዜግነታቸውን ቀይረው ለኑሮ ሲሉ እንደ ባንዳ ነው የሚቆጠሩትና ስራ ተቀጥረው ከሚጨቁናቸው መንግስት ጋር የሚኖሩ እንዲህ አይነት ናቸው። እንግዲህ እዚህም ጋር የአይሁድ ሜንታሊቲ አለ። ብዙ ጊዜ ከበውት የሚሄዱት አይሁዳውያን ናቸው። ስለዚህ እዛ አካባቢ ያሉ የአይሁድ ሆነው ያለ ግን ወደዛ መሄድን ሲያስብ ቀራጭነቱ ትዝ ይለዋል። ቴንኪው በጣም። እስቲ ሌላ ቻሌንጅ ሊሆነው ይችላል ብላችሁ የምታስቡት አለ? ከዚህ ውጭ ባይነሽ ከህብረተሰቡ መገለሉ፣ ያው ከህብረተሰቡ መገለሉ ከቀራጭነቱ ጋር ይያያዛል። እንደው ቻሌንጅ ሊሆነው የሚችል ብልጥግናው ቻሌንጅ የሚሆነው አይመስላችሁም? ባለጠግነቱም ቻሌንጅ ይሆናል። በተጨማሪ ደግሞ አመለካከትም አንዱ ከፍተኛ ተግዳሮት ነው። ሰዎች እሱን የሚያዩበት መነጽር ሊገፋው ይችላል። ቀራጭ ነው፣ መቀላቀል የማይፈልጉ በመሃላቸው ሊያዩት የማይፈልጉት አይነት ሰው እኮ ነው ዘኬዎስ። እና ባለጠግነቱም ሰዎች ለሱ ያላቸው የነበራቸው አመለካከትም ሊገፋው ይችላል። ቴንኪው። መልካም። እንደው ወደ አፕሊኬሽን ላይ ያስሮጠኝ ነው። እሺ እንግዲህ ቻሌንጆች አሉ። እነኚህን ሁሉ ቻሌንጆች እንዴት ተቋቋማቸው ወይም እንዴት መፍትሄ ያመጣላቸው? እስቲ ምንድን ነው ያደረገው? ይህን ነገር እስቲ ደግሞ በተራ ግለጹልን። ሸሎሚት ከሚገባ በላይ የሚቀበል ከሆነ ማንንም የሚከስ ከሆነ እሺ ቻሌንጅ ሊሆነው ይችላል። እሺ አዎ ሰዎች ላይ የፈጸመው ነገርም ካለ እንዲህ አይነት ሰዎች ብዙ ጊዜ ፈሪዎች ናቸው። ባለስልጣን የሆነ ሰው እንደዚህ ከገንዘብ ጋር ንክኪ ያለው ሰው ሲሆን በነፃነት በህብረተሰቡ መካከል መውጣት መግባት ራሱንም ማጋለጥ ይፈራል። ቻሌንጆችን እንዴት ጥሶ አለፈ ወይ ደግሞ ሰብሮ ወጣ ብለን ስናይ ድፍረት አለው። በድፍረቱ አንደኛ ጌታን ማየት በመጓጓቱ፣ ሁለተኛ ዛፍ ላይ በመውጣቱ፣ ሶስተኛ ደግሞ በሰው ዘንድ ተቀባይነት ባይኖረውም በእግዚአብሔር ዘንድ ተቀባይነት ስላገኘ እዚህ ጋም ጌታ ተናግሯል። የጠፉትን
ፍለጋ ነው የመጣው ብሎ የተናገረው አለ እዚህ ጋርና ያ ነው እግዚአብሔር ዘንድ ተቀባይነትን በማግኘቱ ጥሶ አልፏልና በዛ መንገድ ውስጥ አሸንፎ ለማለፍ ሆኖለታል። እሺ በሬዱ የመጀመሪያ ላይ ጥሩ ገልጸሻል። ኋላ ላይ መጣሽው ግን ያለ ቦታው ነው ታች ሄደሽ የጠቀሽው ፕላስ ለጠየቅነውም ጥያቄ መልስ አይሆንም። የመጨረሻው ምንድነው ያልኩት እነዚህን ሁሉ ቻሌንጆች አየን የነበሩበት ቻሌንጅ እነዚህን ቻሌንጆች ግን እንዴት ነው መፍትሄ ያመጣላቸው ወይም እንዴት አለፋቸው ለማለፍስ ምን አይነት ዘዴ ተጠቀመ ነው። ባይ ኔቸር ያነሳሽው ነገር ምንድነው አንዱ ደፋር ነው ድፍረት ነበረው ደፍሯል። ሁለተኛ ነገር ዛፍ ላይ መውጣትን መፍትሄ አድርጎ እንትን ብሏል አንስተሽዋል። እንደገና ደግሞ ከፍተኛ የሆነ ፍላጎት አለው። በቃ ጌታን ለማየት ያለው ፍላጎት ከመጨመሩ የተነሳ በዚህ አቅጣጫ ላይ ዝም ብሎ በድፍረት ለመሄድ እንትን ብሏል። እነኚህ እንደ ሶሉሽን ልናነሳቸው ይችላል። ጌታ ተቀብሎታል የሚለው አያውቅም እሱም ይቀበለው አይቀበለው ኋላ ላይ ነው ያየነው እንጂ መጀመሪያ ላይ ይቀበለው አይቀበለው ይጥራው አይጥራው የሚያውቀው ነገር የለም። ቅድም ማናት እዚህ ጋር ያነሳችልን ይሉት ናት ኢየሱስ ያውቀዋል እንጂ እሱ ኢየሱስን ያውቀዋል እንጂ ሰምቷል ስለ ኢየሱስ እንጂ ኢየሱስ እንደሚያውቀው አያውቅም ነበር ብላለችና ይሄ መጨረሻው መጨረሻ ነው የምናየው። አሁን መጀመሪያ ላይ እያጠናን ስለሆነ የምንወርደው ወደታች መፍትሄ ለቻሌንጁ መፍትሄ ያደረገው ምንድነው? በርጤሜዎስን ስንወስድ አብስቶ ጮኸ ነው ያልነው አይደለ? ዝም በል ምናምን አትረብሽ ሲሉት አሁንም መልሶ አብስቶ ጮኸ ይላል። ኢየሱስ ቆመና ናበሉት አለ። ይሄ ሰው እነዚህ ኤክስተርናል የሆኑ ከሶሳይቲው ጋር የተገናኙ በጣም ጉጉት ነበረው ጌታ ኢየሱስ ማየት ጉጉት ይጓጓ ነበረ በጣም ነበር። ኦኬ እሺ ጓጓ ነበር። እሺ ሌላ ሰው በዚህ ላይ የሚጨምር ለሆኖ ግን ፍላጎቱ ጥልቅ ነበረ ይፈልግ ነበረ ይላል እንትኑና ጥልቅ ፍላጎት ስለነበረው የሚባለውን ተብዬ የሚሆነውን ሆኜ በየትኛው መንገድ ሊየው በቃ ማለቱ መሰለኝ እንዲቋቋም የረዳው። ኦኬ ምንም እንኳን ጫና ቢኖርበት ምንም ይሁን ምን ማየት አለብኝ ብሎ ወስኖ ውሳኔው ለተቋቋመው ነገር ለቻሌንጁ ምላሽ ሆኗል በመወሰን መልስ ሰጥቷል ነው። እሺ ሌላም ይጨምራል? እኔ ልበል ይሰማል ካስሽ ፍላጎት ብቻ ሳይሆን ለፍላጎቱ ያሳየው ቁርጠኝነት ማለት ለማየት ያደረገው ጥረት ፈልጎ ብቻ ቢተው አያየውም ይሄ ነገር አይከሰትም። ግን ፍላጎቱን በብዙ ጥረት ነው ያከለው። ምክንያቱም በሱ ደረጃ ዛፍ ላይ መውጣት ምናምን ትንሽ ይከብዳል ትልቅ ሰው ነው ብዬ ስለማስብ ማለት ነው። ግን ያንን ሁሉ ጥረት አድርጎ ኢየሱስን ለማግኘት ችሏል። ይሄንን ነው እንግዲህ ፍላጎት በፍላጎት ደረጃ ብቻ ከቆመ ምንም ውጤት አይኖረውም። ፍላጎቱን ግን በአክሽን በተግባር አሳይቷል። መፈለጉን በተግባር በማሳየት ቻሌንጁን ማለፍ ማምለጥ ችሏል ነው። ሸሎሚት ከሱ ፍርሃት ይልቅ ለማየት ያለው ጉጉት አይሎበት ነበር። በቃ ጉጉት ስላለው እንደምንም ለማየት በጣም ጓጉቶ ነበር። ይሄ ነገሩ ፕሬሸር ፈጥሮበታል ነው። ሂሩት ምንም እሱ ባያውቅና ባይረዳም የመዳን ወይም የመታየት ቀኑ ስለሆነ ይሄን ወደፊት ነው በውጤቱ ነው የምናየው። እሺ አሁን ከላይ ባለው ላይ እናውራ። እንግዲህ ቴንክ ዩ ያነሳችኋቸው ነገሮች ኦፍ ኮርስ በቂ ናቸው። ግን ያው ጥናት ሲሆን እንደዚህ አሳ ስትበሉ መጀመሪያ ከጀነራል ነገሩ ነው የምትጀምሩት። የሆነ ከላይ ከቅርፊቱ ከላይ ያለውን ስጋውን ምናምን ቦጨቅ አርጋችሁ መጨረሻ ላይ አጥንት ላይ ሲቀር አጥንት ላይ ያለችውን እንደዚህ የመጠጣችሁ ነው የምትበሏትና ከዛ ጭንቅላቱን ሁሉ ዘይት አለው ጭንቅላት ውስጥና ጭንቅላቱን ሳይቀር
ቁርጥምጥምጥምጥም አርጋችሁ ጭራዋ ደግሞ ዘይት ስለጠገበች ጭራዋንም ሄዳችሁ ትበላላችሁ። ያው ያሳ እንትናችሁ እንዳይነሳባችሁ። ሶ ጥናትም ላይ ከጀነራል ወደ ስፔሲፊክ ነው የምንሄደው። ስንጀምር እንትና ምናምን አለን። ሂደን መጨረሻ ላይ እርቃኑን ነው የሚቀረው። ታሪኩ ቁልጭ ብሎ ቁጭ ይላል መጨረሻ ላይ። ስለዚህ አሁን እንደዚህ ጥያቄ ስንጠይቅ ምን ስንል ምን እያደረግን ነው? ከላዩ ላይ እያነሳን ወደ ዋናው ስኬሌተን እየሄድን ያለ ነው። ስለዚህ በዚህ ክፍል እንግዲህ ዘኪዮስ የሚባል ሰው ተፈጥሮ የበደለችው ሰው ነው ይባል አይ ዶንት ኖ፣ ይቅርታ ካጠፋው። በተፈጥሮ አጭር ሰው ነው። ስለዚህ አጭርነቱ ከሌሎች ሰዎች ቁመት በላይ እንዳያይ ምክንያት ሆኖበታል። ከዛ ባሻገር ደግሞ ባለጠጋ ነው። ባለጠጋ ሰዎች ብዙ ጊዜ ራሳቸውን የሚያስቀምጡበት ስፍራ አለ። ሰውን የሚለኩት በገንዘባቸው ነው፣ በሀብታቸው። ካያችሁ ማንኛውንም የተማረ ነው ያልተማረ ነው ምናምን የለም። ዌልካም ናሱ ምንድነው የሚያደርጉት? አንደርማይን ያደርጋሉ። ነገሮችን በገንዘባቸው እንደሚሰሩ ስለሚያስቡ የፈለገ አይነት ሰው ይሁን በገንዘብ እንደሚገዙት አድርገው ያስባሉ። ሶ እንደ ፖዚሽን ራሳቸውን ከሰዎች ከፍ አድርገው ስለሚያዩ እኔ የከሌ ልጅ ደግሞ እንደዚህ ሆኜ እዚህ ማንም እንትን መካከል ልታይ እንዴ ምናምን አይነት ቻሌንጅ ይኖርበታል። ሌላው እንግዲህ ቀራጭነቱ ነው ቅድም ያነሳችሁት። በአይሁዳውያን ዘንድ ደግሞ ምንም ሀብታም ቢሆን አይሁዳዊ ደግሞ ታች ነው የሚያስቀምጠው። ዘኪዮስን ታች አውርዶ ነው የሚያየው። ስለዚህ አንደርማይን ያደርጉታል እነሱ ደግሞ። አሁን ደግሞ ይሄኛውን መቋቋም ነው ችግሩ። እነኚህ ደግሞ ዘመዶቼ በቃ የሆነ ስም ያወጡልኛል፣ የሆነ ነገር ይሉኛል፣ ይጸየፉኛል አይነት ስሜትም ፑሽ ያደርገዋል። ተመልከቱ። ይሄ ብቻ ደግሞ አይደለም። ቀረጥ ሰብሳቢነቱ በቀራጭነቱ ሲሰራ ቅድም የጠቀሳችሁት በተለያየ አይነት ምክንያት የተናደዱበት እንትን ያሉበት ሰዎች ቂም ያዙበት ሊኖሩ ይችላሉ። ቅድም ብያቸዋለሁ። በተለይ ገንዘብ አካባቢ ያለ ሰው ነፃነት የለውም። ህብረተሰቡ ሲቪል ሶሳይቲው መካከል ወጥቶ ለመግባት ይፈራሉ። ከሌ ምናምን እንትና መጣብህ አይነት ስሜት ነው የሚሰማቸው። ይሄ ቻሌንጅ አለ እና በዚህ ውስጥ ሆኖ ፍላጎቱ ደግሞ ፑሽ ያደርገዋል። እነኚህ ነገሮች ወደ ኋላ ቢጎትቱትም ውስጡ ያለው ደግሞ ፕሬሸር ሃይ ነው። ስንት ጊዜ ሰማው። ተመልከቱ። ይሄ ሰው ቀደም ጠቅሳችኋል። ስለ ባህሪው ስለ ማንነቱ ስናነሳ የአብርሃም ልጅ ነው ብላችኋል። የአብርሃም ልጅ ከሆነ ኢየሱስ ክርስቶስ ተስፋ እንደተገባ እንደሚመጣ ሲሰማ ያደገ ሰው፣ እንደ ማንኛውም ሰው ትንቢት የተነገረለትን መሲህ ማየት የሚፈልግ ሰው ነው። ምንም እንኳን ሞራሊ ክራይሲስ ውስጥ ቢሆንም የሚሰራው ስራ ከአይሁዳውያን ወግ ቢያወጣውም ውስጡ ግን ረሃብ አለ፣ ፍላጎት አለ። ኢየሱስ የሚባለውን መሲህ ማየት አለብኝ የሚል ፍላጎት። ፍላጎት ብቻ ሆኖ አልቀረም እንዳላችሁት፣ ፍላጎቱን ወደ ተግባር ቀየረውና የህዝቡንም ግፊያ የህዝቡንም ብዛት ሳይፈራ በቀጥታ እንደ አማራጭ ለቁመቱ መፍትሄ ነው የፈለገው። ተመልከቱ። አጭር ነው። እንዴት እንደመጣለትም ይደንቀኛል። ወዲያውኑ ዞር አለና ሄዶ ዛፍ ላይ ወጥቶ ኢየሱስን ወደ ታች መመልከት ጀመረ። ከዛስ ምን ሆነ? እንቀጥል በንባባችን ውስጥ ያለውን ሐሳብ። ኢየሱስም ከዛ ቦታ ሲደርስ ቀና ብሎ አየው። ዘኪዮስ ሆይ ፈጥነ ውረድ አለው። ዘኪዮስ ማንም አይቶኛል ያላለውን ክርስቶስ አይቶ ቀና ብሎ አየውና ፈጥነ ውረድ አለ። እሱም ፈጥኖ ወረደ፣ ምንም ሳንገራግር ሳይፈራ ወርዶ ወደ ጌታ ሄደ። በጣም ጥሩ። እንግዲህ ዘኪዮስ ሮጦ አንድ ሾላ ዛፍ ላይ ወጣ። ከዛ ቁጥር 5 ላይ ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ይላል፣ ዘኪዮስ ሆይ ዛሬ
በቤት እውን ይገባኛልና ፈጥነህ ውረድ አለው። ምንድነው የሚያስተምረን? ቁጥር 5 ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ይላል በጌታ መታየት ሆነለት። ምክንያቱም ያ ሲሽተው የነበረው ሲፈልገው የነበረ ያ ተግዳሮቱን ሁሉ አልፎ ነገር ግን ክርስቶስ እዚህ ጋር ቀና ብሎ ሲያይ ነው። በቃ እሱም የፈለገው መታየት ነበርና ጌታም ደግሞ ቀና ብሎ አየው። ስለዚህ ለዘኬዎስ መታየት ሆነለት። ከመታየቱም ባሻገር ወዲያው ደግሞ ፍጥነት የሆነ ምላሽ አገኘ። ፈጥነህ ውረድ አለው። እሱ ለመፈለግ በሻተበት ፍጥነት ጌታ ደግሞ ወዲያው ደግሞ በዛው ፍጥነት ውረድ፣ ዛሬ ለዚህ ቤት መዳን ይሆንለታል እስከ ማለት መጣ። በቃ ጌታን ቀና ያደረገ ሰው በቃ መታየቱና መጎብኘቱ የፈጠነለት ሰው እንደሆነ ይሄን ተረዳ። ኦኬ ቴንክ ዩ። እንግዲህ ውሳኔው ምኞት ብቻ ሆኖ አልቀረም፣ ፍላጎት ብቻ ሆኖ አልቀረም። ፍላጎቱን ወደ ተግባር ሲቀይረው ለፍላጎቱ ወይም ለጥያቄው ምላሽ ፈጣን ምላሽ ሲያገኝ እናያለን። አንደኛ ኢየሱስ ጠራው። እኔ እቺን ተጠቅሳላችሁ ብዬ ነበር። ዘኪዮስ ሆይ፣ ማንም እኮ አልነገረውም ለኢየሱስ። ዘኪዮስ ሆይ፣ አያችሁ፣ እኛ ምናልባት ጌታን የምንረዳበት መንገድና እሱ እኛን የሚረዳበት ቅድም መግቢያ ላይ ተናግራችኋል። ኮመንት ላይ ስለ ኢየሱስ ያውቃል እንጂ ኢየሱስ እንደሚያውቀው አያውቅም ነበር። እሱ እዛ ሁሉ ህዝብ መካከል ሰው አየኝ አላየኝ ምናምን እያለ የተሳቀቀ ነው ዛፍ ላይ ወጣው። ከዛ ሁሉ ኦዲየንስ ውስጥ ተመልከቱ፣ ኢየሱስ ምድር ላይ በነበረበት ጊዜ እስከ 30,000 የሚሆን ህዝብ ይከተለዋል በአንድ ጊዜ 30,000። ተመልከቱ፣ ከ30,000 ህዝብ መካከል አንድን ሰው ለይቶ መጥራት ማወቅ አስቸጋሪ ነው። ማማ አጠገባችሁ አቅራቢያችሁ እንዳለ እንኳን መለየት ያቀታችኋል። ኢየሱስ ግን በእውቀት ቃል ነው የጠራው። የእውቀት ቃል ማለት አንድ ሰው ቀድሞ የነበረበትን ሁኔታ ወይም ያደረገውን ነገር የደረሰበትን ነገር ማወቅ ወይም ደግሞ ወደፊት ሊደርስበት ስላለ ሊሆንበት ስላለ ነገር ማወቅ ማለት ነው። የተፈጸመን ነገር ኢየሱስ ሳምራዊቱን ሴት 5 ባሎች ነበሩሽ፣ 5ቱም ባሎችሽ አይደሉም ብሎ የመለሰበት ነው። ወደፊት የሚሆነው ደግሞ ስናይ ኢየሱስ ፋሲካን ሊያሰናዳ ፈለገና ወደዚች ከተማ ሂዱና ፋሲካ ማዘጋጅበትን ስፍራ ጠይቁልኝ፣ አንድ ሰው ምልክት እንዲሆናችሁ ትልቅ ጋን ተሸክሞ ሲሄድ ታገኙታላችሁ። ጌታ ፋሲካ እንድንበላ ቦታ አዘጋጁልኝ ብሏል ብላችሁ ጠይቁት፣ እሱም ትልቅ ደርብ ያለበት አዳራሽ ያሳያችኋል አለ። ተመልከቱ፣ ልክ ሲሄዱ ጋን ተሸክሞ መሄድ ሰው አገኙ። ሌላ ጊዜ ደግሞ ወደዛች ከተማ ስትገቡ አለ ወደ ቤተፋጌ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ከዛ ሂዱና ፈታችሁ አምጡልኝ፣ ባለቤቱም ለምንድነው ብሎ ቢላችሁ ለጌታ ታስፈልገዋለች በሉ አለ። ሲሄዱ እውነትም አያችሁ፣ ዕውቀት ቃል ቪዥዋል ሆኖ ይመጣል ውስጣችሁ ላይ፣ በድምጽ መልክ ይመጣል። የሆነ ሊሆን ያለ ሉክ ለምጻሙ ጊያዝ ሶሪያዊው መኮንን መጥቶ ልብስህን ስጦታን አልፈልግም ብሎ ኤልሳ ሲሸኘው ተከትሎት ሄደና ጌታ ይላክ ብሏል 2 መለወጫ ብሎ ወስዶ 2 መለወጫ ልብስ ቤት አስቀምጦ ምንም እንዳልሆነ ጠራርጎ መጣ። የት ነበር ካለው ኤልሳ ኧረ እዚሁ ነበርኩ፣ እዚሁ አካባቢ ነበርኩ፣ የትም አልሄድኩም። በውኑ ሰረገላውን ተከትለ ስትሮጥ ልቤ ካንተ ኋላ አልተከተለምን አልሄደምን ብሎ ይለዋል። ሄዶ ነበር በእውነት አልሄደም፣ ግን የዕውቀት ቃል ነበር ውስጡ ላይ ኦፕሬት ያደረገውና በዕውቀት ቃል አወቀ። ጴጥሮስ እዚህ ይላችኋል
ሐናንያና ሰጲራ ሽጠው አካፍለው አስቀምጠው ይኸው እኛም ለጌታ ቤት ሰጥተናል ከሐዋርያት ጋር እንቀላቀላለን የጌታን ስራ እንሰራለን ሲሉ በእውኑ በዚሁ ብቻ ነው እንደ ሸጣችሁት አለ። ዕውቀት ቃል ደግሞ ከመናፍስት ጋር ይገናኛል። እንደዚህ መንታ ናቸው ብዙ ጊዜ የዕውቀት ቃል የጥበብ ቃል መናፍስትን መለየት መናፍስትን መለየት ከዕውቀት ጋር ይገናኛል። ልክ የሆነ ሰው መጥቶ ሲዋሻችሁ ውጣ ስትሉት መንፈስ እንደሆነ ስታውቁ ድብ ይላል። ተልኮ የመናፍስት ስለነበር ልክ ከሸጣችሁት ላይ ታስቀሩና መንፈስ ቅዱስን ታታልሉ ዘንድ ሰይጣን ስለምን በልባችሁ ሐሳብን አኖረ ነው ያለው። አዘባክ ሞቲቬት ያደረጋቸው የላካቸው ሚሽን የሰጣቸው ሰይጣን እንደሆነ አጋልጧል። የተናገረበት ቃል ደግሞ የጥበብ ቃል ይባላል። መሬታችሁን በዚሁ ነው የሸጣችሁትን ያለበት ማለት ነው። የት ሄደ ነበር ብሎ ያለው ኤልሳ ለጊያዝ አይዚሁ ነበርኩ ምናምን በእውኑ ስትሄድ ልቤ ካንተ ጋር አልሄደምን? አሁን እኛ ዘመን ላይ ይሄኛው የዕውቀት ቃል ሊገለጥ ይችላል። ሰዎች ግን የዕውቀትን ቃል ሲያገኙ እንዴት መግለጥ እንዳለባቸው ይቸገሩና ምን ያደርጋሉ? ሰዎችን ሚስትሪት ያደርጋሉ። ኢየሱስ 5 ባል አለሽ ማለት በሌላ መልኩ ይሄ የግልሙትና ላይፍ ነው እየኖርሽ ያለሽው እያላት ነው። ሴተኛ ዳሪነት ኑሮ ነው የምትኖረው። ሴተኛ 10 ነው እንደ ሸሚዝ የምትቀያየረው። ግን አንቺ ሴተኛ ዳሪ ቶሎ እኔን ትሸውጃለሽ እኔ ነብይ ምናምን አላለም። አሁን ላይ ያለው ፎልት ይሄ ነው።